ሴቶች ሳናስበው ከናንተ ከወንዶች እንድንሸሽ ልባችንም እንዲዘጋ እና ፍቅራችን እንዲቀዘቅዝ የሚያደርጉንን 5 ትልልቅ ስህተቶች ልንገር። ብዙ ጊዜ ወንዶች እነዚህን ጥቃቅን የሚመስሉ ስህተቶች ሲሰሩ በሴቷ ውስጥ ያለውን እውነተኛ ፍቅር እና መተማመን ከስሩ እየነቀሉት መሆኑን አያስተውሉም። ዛሬ በዚህ ቪዲዮ አንዲትን ሴት ከወንድ ልጅ እንድትርቅ የሚያደርጓትን 5 ዋነኛ ስህተቶች ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ ለትንሽ ለትልቁ ድምጽን ከፍ አድርጎ መጮህ። በሳይኮሎጂ ጥናት መሰረት ሴቶች ለድምጽ ቃና በጣም ስሜታዊ ናቸው። አንድ ወንድ ሐሳቡን ለማስረዳት ወይንም ለማሸነፍ ብሎ ድምጹን ከፍ ሲያደርግ በሴቷ አእምሮ ውስጥ ፍርሃትና አለመተማመንን ይፈጥራል። መጮህ ክብርን አያመጣም፣ ይልቁንም ልቧን ይዘጋዋል። ሁለተኛ፣ የሌላን ሴት ውበት ወይንም ስኬት ከእርሷ ጋር እያወዳደሩ ማውራት። የገሌን ሚስት አየሻት? እንዴት እንደምታምር፣ ለምን እንደሷ አትለብሽም ብሎ ማወዳደር። የሴት ልጅን በራስ መተማመን ገዳይ መርዝ ነው። አንዲት ሴት የሌላዋን ሴት ኮፒ እንድትሆን ስትገደድ በራሷም ሆነ በአንተ ላይ ያላትን ፍቅር ክፉኛ ይጎዳዋል። ሶስተኛ፣ ስሜቷን ስትነግርህ ሁል ጊዜ ታጋንኛለሽ ብለህ ማቃለል። ሴት ልጅ የገጠማትን ችግር፣ ህመሟን ወይንም ስጋቷን ስታካፍልህ መደመጥን ትፈልጋለች እንጂ መተቸትን አትፈልግም። አንተ ግን ይህ እኮ ቀላል ነው፣ ለምን ታጋንኛዋለሽ ብለህ ስሜቷን ቦታ ታሳጠዋለህ። በጭራሽ አይረዳኝም ወደሚል ጥልቅ ብቸኝነት ውስጥ ትገባለች። አራተኛ፣ ቃል የገቡትን ነገር ደጋግሞ መርሳት እና ለመፈጸም። ፍቅር የሚገነባው በመተማመን ላይ ነው። ትናንሽ ነገሮችም ይሁኑ ትልልቅ ደጋግመ ቃል እየገባህ ካልፈጸምክ በሴቷ አእምሮ ውስጥ የሱ ቃል ዋጋ የለውም የሚል እምነት ይፈጥራል። አንዴ እምነት ከጠፋ ደግሞ ግንኙነቱም መሰረት ያጣል። አምስተኛ፣ ንጽህናን አለመጠበቅ እና ለራስ ገጽታ ትኩረት አለመስጠት። ጥሩ ጠረን፣ የተስተካከለ አለባበስ እና የግል ንጽህናን መጠበቅ ለሴት ልጅ ጥልቅ የስነ ልቦና ማረፊያና መሳብን ይፈጥራል። ራስን ስትጥል የእሷንም ስሜት አብረህ እየገደልከው መሆኑን አትዘንጋ። እነዚህ 5 ስህተቶች ቀላል ሊመስሉ ይችላሉ፣ ግን ጤናማ ግንኙነትን ቀስ በቀስ በማፍረስ ወደማይመለስበት ጥግ ይወስዱታል። ከነዚህ ውስጥ ትዳርንና ግንኙነትን ይበልጥ የሚጎዳው የቱ ይመስላል? እስኪ ሐሳብንና ልምድን ኮሜንት ላይ ጻፍ። አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮ የተሰኘውን ቻናሌን ሰብስክራይብ ያድርጉ።